አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቡ ካውሰር ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሙካውሰር ነኝ። እንዴት ናችሁ? እንዴት ሰነበታችሁ? ከእኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ በመጀመሪያ ቪዲዮዬ አንዳንድ ነገራቶችን ተክያለሁ አሳያቸዋለሁ ብያችሁ ነበረ። ይኸው እንግዲህ እዚህ ደርሷል። ቲማቲማችን ይኸው ደርሶ እንዲያውም በልተናል ማለት ነው። እና ቀልቶ ማለት ነው። እና እንደዚህ ባቄላም ተክያለሁ። ባቄላው ራሱ እያበበ ነው። እና ቀይ ስር ራሱ እና በጣም እንትን ሽንኩርቶች ራሱ ተክለን ይኸው ቀይ ሽንኩርት ነበረ ለዘር ፈልገን ይኸው እንደዚህ አብቧል ማለት ነው። አያችሁ ማለት እንደዚህ አብቦ ሲደርቅ ፍሬው ለብዙ ዘሮች ያራባል ማለት ነው። እና ይሄንን እንደዚህ ደርሰናል። ዝሮ አልሐምዱሊላህ ደግሞ በጣም አሁን ዝናብ እየጣለ ነበረ ሰሞኑን በጣም ማለት ነው። ደግሞ አንዳንድ ቪዲዮዎች ለቅቄላችሁ ነበረ በአጫጭር ቪዲዮዎች ማለት ነው። እና ጎርፍ በጣም እና ይሄ ትናንትናና ዛሬ ደግሞ ትንሽ በራ ብሏል ማለት ነው። እና ለዛም ስለሆነ በቃ በጣም ነው የተመቻቸው የዘራናቸው ማለት ነው። ቃሪያው ራሱ ይኸው እያበላን ነው ማለት ነው። አያችሁት? እና ጎመንም ራሱ ብለናል። እና በጣም ያው ግቢያችን ትንሽ ተነስ ስላለች ብዙ ነገራቶችን መዝራት አልቻልንም። ግን ባለችን እንትን እየዘራን ነው ማለት ነው። ባለችን ቦታ እና ቦታ ያላችሁ ፈቅ ማለት ነው። ቦታ ያላችሁ በጣም ይሄንን ነገር ብትጠቀሙበት በጣም ነው። በቃ አሁን ቲማቲም ስንት እንደገባ በጣም እንትን ብሏል ማለት ነው። እንዲህ ይሄን የመሳሰለ ቲማቲም መብላት ማለት ከባድ ነው። እና ኪሎ 80 ብር ገብተዋል። እንደዛ ገብቷል። እና እንደዚህ ሰፊ እንትን ታላችሁ ደግሞ እንደዚህ አይነት አያያዙ ራሱ በጣም ነው የሚያምረው ማለት ነው። በጣም ነው የሚጣፍጡት። እንጃ እንትን ራሱ ስለሆነ ነው እንዴ ያለው አንዳንድ ጊዜ ማለት ነው። እና በቃ ማለት አሁን ገበያ ሲሆን ብዙ ተጭኖ ምን ብሎ ተማምቆ ስለሚመጣ መሰል ከዚህ ማይቀር ማለት ነው። እና እኔ ግን ይሄ ራሱ እንትን በሰላጣ አድርገን ስንበላ በጣም ነው የሚጥመው ማለት ነው። እና እንደዛ አድርጋችሁ ብትጠቀሙ ነጭ ሳር አያችሁት? ነጭ ሳር ራሱ በጣም ነው የተመቸው እላችኋለሁኝ። እና ያ እንትን የጥቅል እንትን ነበረ እሱ ያው አልተመቸም። ጥቅል ጎመን ሞክሬ ነበረ ግን አካባቢው እንደ ቦታው ነው አልተመቻችለትም፣ ደርቋል ማለት ነው። እና ሰላጣው ነበረ። ሰላጣው ደግሞ ያው የሰላጣው ጎመን ማለት ነው። እሱ ደግሞ በጣም ነበረ የተመቸው። ግን ያው አዘርዝሮ የበላንለትን በልተን አዘርዝሮ እንደገና ሊበቅል ነው ማለት ነው። እና እስኪ ቆይ ላሳያችሁ እላችኋለሁኝና እንግዲህ ለሰላጣ የሚሆን ጎመን እንደዚህ አዘርዝሯል ማለት ነው። በፊት ቪዲዮ ላይ ይሄን አሁን ሌላ ዘርተነዋል፣ ያው ስላልበቀለ ነው። ሌላ ዘርተነዋል ማለት ነው። እዚህ ነበረ በጣም እና ከዛ እንደዚህ ሲዘረዝ ነቅለ ነው። ይሄን ደግሞ እንዲበቅል ብለን ዘሩ እንዲቆይ ማለት ነው። እና እንደዚህ ብለን እቺን ሁለቷን ተውነው ማለት ነው። ይሄን ደግሞ ነቅለን ሌላ ተክለናል። ያው አልበቀለም እንጂ ማለት ነው። ይበቅል አንዳንድ እያለ ነው ማለት ነው። እና በጣም እንትን ራሱ ይሄን ይችን ዛፊቱን እንቆርጣታለን ብለን ነው። ምክንያቱም ይሄ ተምሮ አያችሁት በጣም እየሄደ ነው ማለት ነው። በጣም እና ተምሩ ደግሞ ቦታ ያስፈልገዋል። እና ይችን ነቅለን ወደ ሌላ ቦታ እናረጋታለን። ያው ሰኔ ምናምን አካባቢ ሲደርስ ይሻላል ብለን ነው። ምክንያቱም አሁን ብትቆረጥ አጉል ነው የምትቆረው ሌላ ቦታ እንድትተከል ብለን እና ይህን ይመስላል ወዶቼ። በርቱ፣ አብሽሩ። ግን ቦታ ያላችሁ ብትጠቀሙበት ማለት ነው። በጣም አዋጭ ነው እላችኋለሁኝ። አብሽሩልኝ።
እና ይሄ ቅድም ዝናብ ሲጥል በጣም ነው የሚያምረው ያልኳችሁ ዳማከሴ ማለት ነው። አያችሁት? በጣም ዝፈፈፈ ብሎ በጣም ነው ያማረበት ማለት ነው። ይሄ ዳማከሴ አያችሁት ማለት ነው። እና እኔ እንጃ በጣም 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 ነው የተመቸው ማለት ነው። ዳማከሴው ያው ቡና ጋር ቢጠጣ እንደዚህ ሁላለ ሰው ምናምን በጣም ያው ጓራችሁ ቢሄን ሰው ቤት የምትሄዱ ጓራችሁ እንደዚህ ዘር አድርጋችሁ አላህ መቼም በሽታውን ያዘው ጉፋንም ምንም አያውቅም እና ይሄንን ቡና ጋር አርጋችሁ ብትጠጡት አሻሽታችሁ ጆራችሁ ውስጥ ወይም አፍንጫችሁ ላይ ብታደርጉት በጣም ጠቃሚ ነው። በነገራችን ላይ ዳማከሴ እና በጣም ነው እያበበ ነው አያችሁት? እያበበ ምናምን እንደው በጣም ነው የተመቸው ማለት ነው። እና ጭና አዳም ራሱ አለችኝ ጭና ደግሞ በጣም ናት የተመቻት። አሁን ራሱ እንትን ብላለች፣ ግን ይሄ እንትኑ ስለያዘት በጣም እየወጣች አይደለም፣ እንቀፈቅፈዋለን ብለናል ማለት ነው። ወይም እንደዛ አድርገን አስረንላት ለሷ እንዲመቻት እናረጋለን ብለናል። ያቺ ደግሞ እንትና እሷም አልተመቻትም፣ ያው ቦታ ያው ጥረት አለ አይደለ እና አበባ ነበረች ማለት ነው። እንደዛ እንግዲህ ጽጌረዳ አበባ እሱ ደግሞ ቦታ ያስፈልገዋል ማለት ነው። እና ትንሽ አጥራናለች። ያው አንዳንድን እያል እናመቻቻቸዋለን ብለን ተስፋ እናደርጋለን። ውዶቼ አብሽሩልኝ። በቃ ዛሬ ቪዲዮዬ ይሄን ይመስላል። ላሳያችሁ ብዬ ነው። እንግዲህ ቡናዎችም እያፈሩ ነው። አያችሁት? ቡናዎች ራሱ እያፈሩ ነው። እዚህ ደርሰዋል። እንግዲህ ደግሞ ሲያፈሩ ስንጠቀማቸው አሳያችኋል። እሺ አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።